ሀይሚዬ ለመጨረሻ ጊዜ ቡሩኬን አቅፋው ተሰናበተችው። አንድ ቀን ግን ሀይሚ እንዲህ ብላለች፣ ፍቅር የምንኖር ህይወት ነው ብላለች። ሰላም አሌይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የተናፈቃችሁ ውድ ሀሊማ ነኝ አይን አፋሯ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። ወዳችሁ ፈቅዳችሁ ሰብስክራይብ ላይክ ስለምታደርጉኝ በጣም አመሰግናለሁ። አሁንም ደግሞ በጎ መልካምነታችሁ አይለየኝ። ላይክ ሼር ሰብስክራይብ እያደረጋችሁ የሀሊማ ዩቱብ ቻናል እንደምታበረታቱኝ ተስፋ አለኝ። ዛሬ የመጣሁት በቡሩኬና በሀይሚ ነው። የምር የዛሬው ቪዲዮዋቸው በጣም ያሳዝናል። በጣም የሚያሳዝነው ሀይሚ ቡሩኬን ለመጨረሻ ጊዜ ቀፈኝ። እነዛ ጥሩ ደጋግ ያሳለፍናቸው ሰዓቶች ጊዜያቶች አሉ። በጣም ደስ የሚሉ የፍቅር ጊዜያቶች አልፈናል። 1 አመት ነው ቡሩኬና ሀይሚ አብረው የሰሩትና ያ ስላለ ይቅር ተባብለን በፍቅር እንለያይ ብራ ቡሩኬን ስማው አልቅሳ ለመጨረሻ ጊዜ ቡሩኬና ሀይሚ ተለያዩ። እንደማይለያዩ ተስፋ አለኝ። አንድ ላይ እንደሚመጡም ተስፋ አለኝ። እንደሚታረቁም ተስፋ አለኝ። ምክንያቱም ሀይሚና ቡሩኬ በጣም የሚዋደዱ ተልባቸው የሚዋደዱ ልጆች ናቸው፣ ጥንዶች ናቸው። በጣም ደስ የሚሉ ፈታ የሚያደርጉን ዜና የሚያደርጉን ልጆች ናቸው እና አንድ ላይ እንደሚመጡ ተስፋ አለኝ። ታርቀው የበለጠ በቃ ሀይሚ የት ልትሄድም እንደሆነ አናቅም። ብቻ ተሰናብተው እያለቀሰች ምናምን እና እንግዲህ ያለውን ነገር ይሄ አለ አይደለ ትትበሻሸቁ ይሄ ነው ትርፉ። በቃ የሆነ ውስጣችሁ በነገራችን ሀይሚ ደስተኛ አልነበረችም። ቡሩኬን ያችኛዋ ሴት ትታቅፎ ደስተኛ አይደለችም። በጣም እየተናደደች ነበርና ይሄ ብሽሽቅ ውስጥ እልክ ውስጥ አያችሁ፣ እልክ ጥሩ አይደለም። በህይወታችን ውስጥ ሰከን ማለት አለብን። እኔ ተነሱ ህይወት የተማርኩት በህይወት ውስጥ ብሽቅሽቅ ፉክክር አያስፈልግም። በቃ በምንም ውስጥ ሆነ ፉክክር አያስፈልግም። አንደኛው ትግል አንደኛው በረድ ነው በህይወት ውስጥ የሚያስፈልገው እንጂ ሁለቱም እሳት ሆኖ ጭድና እሳትን አንድ ቤት አታስቀምጡትም። ያው ይቀጣጠል ተባለ በስተቀር እና አንደኛችን እሳት እንሆን አንደኛችን ውሃ መሆን አለብን በህይወታችን ውስጥ። የፉክክር የሚባል ደግሞ የፉክክር ቤት አይዘጋደ። ፉክክር የትም አያደርስም። መጨረሻ ላይ ይጥላል። መጨረሻ ላይ ያሸንፈናልና ግን እነሱ በጣም የሚዋደዱ የሚፋቀሩም ናቸው። ይመጣሉ ብዬ ተስፋ አለኝ። ሁለተኛ ላይ ደግሞ ማነሳው ሚፍታህ የምር በጣም ደስ የሚል ይሄ የጓደኝነት ጥግ ያየ ደዛ እሱ ጠርቷቸው እንኳ እፊቱ እንደዛ እየተጨቃጨቁት አያከብሩት ይቀርና መልሶ ደግሞ በተነገታው እነሱን ለማስታረቅ ጠርቷቸው ምናምና እንዴት ነው መልካምነት ለራስ ነው። በነገራችን ላይ ጓደኝነት ማለት ይህ ነው። ጓደኛ ማለት ለመልካም ጊዜ ለደጉም ጊዜ አብሯችሁ የሚኖር ነው። በቃ ለእኔ ጓደኛ ማለት በጥሩም ጊዜ በመጥፎም ጊዜ በብርሃኑም ጊዜ በጨለማውም ጊዜ አብሮኝ የሚሄድ አብሮኝ የሚሻገር የሆነ ችግር ሊደርስብኝ ትቶኝ የሚሄድ አይደለም። አብሮኝ ተገፍጦ ችግሬን አብሮኝ የሚያዋጣኝ ነውና ሚፍታህ የቡሩኬንና የሀይሚ ጓደኝነት በቃ ጥግ ድረስ ነው ያሰ በቃ እናንተ ታታረቃችሁ ብሎ ችክ ብሎና አላህም የሚወደው ነው። በነገራችን ላይ ሰውን ውሸት በእስልምና አይፈቀድም፣ ግን ለማስታረቅ ይባል ግን ውሸት ይፈቀዳል። ሱብሃንአላህ የሚገርመው ነገር ማለት ነውና አይደለም ሪሉን ተናግሮ ይቅርና ማለት ነው። አታ ሀይሚ ጋር ያለውን ልጅ አንተና ሀይሚና ቡሩኬ አንድ ላይ እንዲሆኑ ስለማትፈልግ ነው። ስለዚህ ተሀይሚ ህይወት ወጣላትና ሀይሚና ቡሩኬ አብረው ይኖሩበት እስከማለት ድረስ ሄዶ እስከመጋፈጥ ድረስ የደረሰ ነውና ሚፍታህ በዚሁ አጋጣሚ ቴንኪው እንላለን። ጓደኝነት በቃ የጓደኝነት ጥጌ ነው። የጓደኛችን ደስታ ሊያስደስተን ይገባል። የጓደኞቻችን ስኬት ለኛ ስኬታችን መሆን አለበት። የጓደኞቻችን ሀዘናችን መሆን አለበት። ጓደኛ ማለት ይህ ነው። የጓደኝነት ጥግ ተታየ ይህ ነው የጓደኝነት ጥግ። እኔ ጓደኛዬ ስኬታማ ትኮን እኔም ፊል የማደርገው የእሷ ስኬት የእኔ ስኬት ያክል ነውና